አገኘሽ የፈለኩት እንግዲህ የተፈጠረው ነገር ታውቂያለሽ። ስቲል ሃይሚ ልትነቃልን አልቻለችም። ታቁም ፈልገው የልጁ አባት እሱ ነው ማድረግ ያለበትን። ምክንያቱም ይሄ ልጅ ላይፋችሁ እንደገና እንዲመለስ ትፈልጋለች። አባትም ፍቅር አግኝቶ ማደግ አለበት ብዬ አምናለሁ። አሁን ሃይሚ እንደዚህ በመሆኗ ምን ተጠቀምሽ አንቺ? እኔ እኮ ነገርኩ ሃይሚ እንደዚህ እንድትሆን ፈልጌ አይደለም ይሉ ነገር የተፈጠረ ግን እኔ እውነቱን ይዤ በቃ እሱ አምኗል። አንዴ ጥፋት ኖሯል ተብሎ ሌላ ጥፋት መደገም አለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቻችን እንዴት ናችሁ? ሁሉን ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ሁላችሁም በያላችሁበት ሰላም እንድትሆኑልኝ የዘውትር ምኞቴ ነው። አሮን ነው ዛሬ ምን ብዬ እንደምነግራችሁ አላውቅም። ስቲል ያለው ነገር በጣም የሚያስጠላ ነገር ነው። አክቹአሊ አሁን ነው ከሆስፒታል የመጣሁት። እኔም ፍፄና ብሩኬ ይዛው ናቸው። ያሰብኩት ብሩኬ ወጥቶ ልብስ እንዲቀይር ምናምን ነበር። እንደዛ ስለው ሊሰማኝ አልቻለም። እኔ አሁን እዚህ ያለሁበት ቦታ የመጣሁት ልብስ ቀይሬ ምናምን ነው እና ብሩኬም እንደዛ ማድረግ ስላለበት እንግዲህ ሂጂ ማስገደድ ይኖርብኛል ማለት ነው። ምክንያቱም እኔና ፍፄ እዛ ሁነንለት ብሩኬ ይሄ ወጥቶ ልብስ ቢቀይርና ያው ይገባኛል በብሩክ ቦታ ሆኖ እሷን ለደቂቃዎች ትቶ መውጣት ምናምን ከባድ ነገር ነው። ቢሆንም ግን ያው ራሳችሁ ጥሩ ስትሆኑ ስትረጋጉ ነው ለሰዎች መድረስ የምትችሉት እና ብሩኬ ልብስ እንዲቀይር አደርጋለሁ ማለት ነው። በዛ መካከል እኔ ሌላ ነገር አስቤን የመጣሁት ወደዚህ። ብሩኬም ሃይሚም ሁሉም እንግዲህ እዚህ ደረጃ ላይ የደረስንበት ምክንያቱ አንድ እዩ ናት፣ ታውቃላችሁ። ከእዩ ጋር ያለው ኬዝ ነው። ስለዚህ እዩን በአካል እዚህ አግኝቼ ላናግራት ወስኛለሁኝ። ቢኮዝ ሃይሚ እንደዚህ እንድትሆን ብሩኬ ጋር የተፈጠረው ነገር ምናምን ኤቭሪቲንግ እንግዲህ ምክንያቶቹ እዩና ብሩኬ ጋር የተፈጠረው ነገር ነው ብዬ ስለማስብ ከአሁን በኋላ በምንም አይነት ወይ እዩ ተመልሳ መምጣት እንደሌለባት እነሱ ህይወት ላይ ነገሮችን ምንቋጭበትን መንገድ የእሷንም ነገር እንግዲህ እንድንወያይና እሷ ጋር ያለው ነገር ለመስማትም ስለፈለግኩ ነው እዩን ብቻዋን ላወራት የፈለግኩት። ምክንያቱም የእነዚህ ልጆች ህይወት እንደዚህ መረበሽ አለበት ብዬ አላስብም። ምንም ነገር ቢፈጠር ላይ እንደ ሴት የእዩ ምንትን እዩም የምትለው ነገር ምናምን ይገባኛል። ቢሆንም ግን የሆነ ስህተት ኖሯል እና ሌላ ስህተት ምናምን እየተባለ ነገሮች እየተወሳሰቡ መሄድ የለባቸውም። አሁን እንበልና ሃይሚ ነግታ ነገሮች ተስተካክሎ ምናምን እንደገና መታ ደግሞ እዩ የእነሱን ህይወት መረበሽ አለባት ብዬ ስለማላስብ እንግዲህ እዩ ጋር ያለውን ነገር የሚቋጭበትን መንገድ ሙሉ በሙሉ እንዴት ነው የምንቋጨው የሚለውን እንግዲህ ዲቴል እሷ ላወራት ከአሁን በኋላ ወደ ብሩክም ባትመጣ ያለውን ነገር ላይክ የምንቋጭበት እንዴት ነው የሚቋጨው የሚለውን ነገር ዲቴል እሷ ጋር ማውራት አለብን። ቢኮዝ ዝም ብለን ተነስተን እሷ ላይ መፍረድ ኦር ብሩኬ ላይ መፍረድ ኦር ምናምን የለብንም። ነገሮችን እየተወያየን ላይክ የሚዘጋበትን ወይም ደግሞ የሚቋጭበትን መንገድ መፈለግ ስላለብን ከዛ በተጨማሪ ደግሞ ሌሎች እንደዚህ ያልነገረችን ነገር ካለ ማወቅ አለባቸው ብለው የምታስበው ቢኮዝ እኔ በሁለት ወይ ነው ይህን ነገር እየተመለከትኩት ያለሁት። አንድ ላይክ አሁን ሃይሚና ብሩክ እዚህ ደረጃ ላይ ደርሰው እነሱን ለመረበሽ እነሱን ለማለያየት ሆን ተብሎ የተፈጠረ ነገር ሊሆን ይችላል ብዬ በሆነ ሳይድ አስባለሁ። በሌላ ሳይድ ደግሞ እዩ ጋር የተፈጠረውም ነገር ላይክ እዩ ይሄ ነገር ለምን እኔ ላይ አይነት ስሜት ተሰምቷትም ነው ብዬ አስባለሁ። ያም ሆነ ይህ የኔ አቋም በዚህ መካከል አሁን ብሩኬና እዩ ጋር ምንም ነገር ተፈጠረ ምንም ሃይሚ እንደዚህ መሆን አለባት ብዬ አላስብም። ሃይሚ በዚህ መካከል እንደዚህ ሆስፒታል ራሷን ስታ እስከ መገኘት ምናምን መድረሷ ልክ ነው ብዬ አላስብም። ስለዚህ በዚህ መካከል ሃይሚ መጎዳት ስለሌለባት እንደ ሴት እሷም የሃይሚም ስሜት ይገባታል ብዬ ስለማስብ ከአሁን በኋላ በእነሱ መካከል ገብታ ምንም አይነት ነገር እንዳትፈጥር እንግዲህ ወይም ደግሞ የእሷና የብሩኬን ኬዝ የሚቋጭበትን መንገድ ይሄ ነገር እውነትም እውነት ከሆነ እንዴት ነው ማስኬድ ያለብን፣ እንዴት ነው መቋጨት ያለብን የሚለውን እንግዲህ እሷ ጋር መወያየት ስላለብን
እሷን ላወራት ቀጠሪያታለሁ ማለት ነው። ኤኒዌይስ እንግዲህ ውድ ተመልካቾቻችን ሁልጊዜም አስባችሁ ተጨንቃችሁ ሁልጊዜ ስለምትጠይቁን ከልብ እናመሰግናለን። የኛ እያንዳንዱ እንቅስቃሴ ስለሚያሳስባችሁ እያንዳንዱ ህመም፣ እያንዳንዱ ቁስለት፣ እያንዳንዱ ነገር እናንተ ህይወት ላይ መቶ ተጽዕኖ እየፈጠረ እንደሆነም ይገባኛል። በዛም ልክ እንደ ቤተሰብ እንደ ትልቆች እንደ ልጆቻችሁ የኛ ኩዮቹ የታላቅ ታናሾቻችን ደግሞ ልክ እንደ እህት እንደ ወንድም ሆናችሁ እንደ ቤተሰብ የኛ ነገር ስለሚያሳስባችሁም በዚህ አጋጣሚ በጣም ቴንክ ዩ። ኤኒዌይስ እንግዲህ እዩ እስከምትመጣ እዚህ ካፌ ነው የቀጠርኳት፣ እንጠብቃታለን ማለት ነው። ሁላችሁም አብራችሁኝ ነው። አፕዴት ነገር በሚኖር ሰዓትም እንግዲህ እየመጣን አፕዴት እናደርጋችኋለን። ያው እሷ ጋር ያለው ነገር ስጨርስ ደግሞ ወደ ሆስፒታል እሄዳለሁኝ ማለት ነው። ኤኒዌይስ አብራችሁኝ ነው። መታለች እዩ። እንዴት ነሽ? ዛሬ ደግሞ ምንድን ነው ወዲህ ከፍታለ? ተናነሽ አላን እያንዳንዱ ሞመንታችን ቪዲዮ ሲቀረጹና እንደማይረብሽ ተስፋ አደርጋለሁ። ሜይ ቢ ፕራይቬትሽን ከማክበር አንጻር ዞሮ እያንዳንዱ እንቅስቃሴያችንን ያው ቤተሰቦቻችን ኦዲየንሶቻችን ስለሚያውቁ መቼም ታውቂያለሽ የኛ ላይፍ እንዴት እንደሆነ ኤቭሪቲንግ ፐብሊክ ነው። በቅድሚያ ሰላም ባያቸው። ሰላም ፊትሽ ልክ አይደለም። አይ ትንሽ ደህና አይደለሁም ለዛ ነው። እሺ ዞሮ ዛሬ ላገኝሽ የፈለኩት እንግዲህ የተፈጠረው ነገር ታውቂያለሽ። ስቲል ሀይሚ ልትነቃልን አልቻለችም። ለዛ ሁሉ ምክንያቱ ደግሞ ያንቺና የብሩክ ኬዝ ነው አይደል? ሶ ያንን ነገር የምንቋጭበትን መንገድ እንድንወያይ ከአሁን በኋላ አንቺ ብሩኬና ሀይሚ ላይፍ ላይ ገብተሽ ዲስትራክት ማድረግ አለብሽ እነሱን ብዬ ስለማላምን ያን ነገር የምንቋጭበትን መንገድ እንትን እንድንል ነው። ያው ሀይሚ ዙሉ ነገር ውስጥ መግባቷ የኔም ጥፋት ነው የብሩኬም ጥፋት ነው። ማለት የሁሉ ነገር እንዲፈጠር ፈልጌ አይደለም የተፈጠረው፣ ወይ ደግሞ የሁሉ ነገር እሷ ላይ እንዲደርስ ፈልጌ እንደዚህ እንድትሆን ፈልጌ ምናምን አይደለም የሁሉ ነገር የመጣው ማለት ነው። እና በእኔ ምክንያት እንደዚህ በመሆኗ መጀመሪያ ሶሪ ናት፣ በጣም ነው ያዘንኩት። ምክንያቱም እኔም ሴት ልጅ ነኝ፣ እንደዚህ አይነት ነገሮች እንዲፈጠሩ አልፈልግም። ምክንያቱም እኔም እሷም ሴት ነው። እኔ የእሷ ህይወት እንዲበላሽ አልፈልግም። የእሷን ህይወት ለማበላሸት አይደለም የመጣሁት። ግን እኔ እውነቱን ይዤ በቃ እሱ አምኗል አይደል? ምኑን ያመነው? ከዚህ በፊት መጥቶ መገናኘታችን ያገኘኝ እንደነበር ሁሉ ነገር እዚህ ጋር ላስቆምሽና ማለት ነው እዚህ መጥቻለሁኝ አለ እንጂ ልጁ የኔ ነው ወይ ምናምን አይነት ነገር እስካሁን አላለም አይደል? እሱን የምናውቀው እኔና እሱ ነው። ግን ያው ምናልባት አላውቅም ከሀይሚ ጋር ላለመለያየት ይሁን ብዙ ነገሮችን ላለማጣት ይሆናል እንደዚህ እየዋሻ ያለው። ግን እኔና እሱ ነን። አንተም ትናንትና ብለሃል፣ እኔና ብሩኬ ፈጣሪ ነን እውነቱን የምናውቀው አይደል? ግን ደግሞ እኔም ሴት ልጅ ነኝ። በቃ ብቻዬን ምንም ማድረግ ስለማልችል ነው ይሁሉ ነገር አሁንም እንደዛም ቢሆን እኮ ማለት ነው እኔ አሁን አንቺ ላይ መፍረድ ወደ አንቺ ጣቴን መቀሰር አልፈልግም። የተፈጠረው ነገር ተፈጥሮም ላይፈጠርም ይችላል። እኔ አላውቅም። እሱ ግን ቢፈጠር ለራሱ ላይክ ሀይሚን መጉዳት ነው የሚሆነው። ለሀይሚ ቴክስት ማድረግ ሆን ብለሽ ፎቶ እንደምትገናኙ እየቀረጹ እንትን ማለት ምናምን። አሁን ሀይሚ እንደዚህ በመሆኗ ምን ተጠቀምሽ አንቺ? እኔ እኮ ነገርኩ ሀይሚ እንደዚህ እንድትሆን ፈልጌ አይደለም ይሉ ነገር የተፈጠረው ይፈጠራልን ብዬ አይደለም። ግን ደግሞ አንተም ብትሆን ሁሉም ሰው እኔ ላይ ነው እየፈረደ ያለው አይደል? እኔ አሁን ወደ አንቺ እየፈረድኩ ሳይሆን አሁን የሀይሚና ብሩክ ጓደኛቸው ነኝ፣ ይመለከተኛል። ስለሚመለከተኝም ነው የመጣሁት ከአዲስ አበባ። ጥፋቱ የኔን ብቻ ማድረግ ደግሞ ተገቢ አይደለም ነው እኔ እያልኩ ያለሁት። ምክንያቱም የልጁ አባት ነው። አባትነቱን ደግሞ እስኪረጋገጥ ድረስ አላምንም የሚል ከሆነ ችግር የለውም። ግን የልጁ አባት እሱ ነው። እኔና እሱ በደንብ አድርገን እናውቃለን። በዚህ ልክ ደግሞ መዋሸት አይጠበቅበትም። አንተም እህትም አለህ እናትም አለህ አይደል? በነዛ ወገን አድርገህ ስታስበው ሁሉም ነገር ልክ አይደለም።
እና በዚህ ልክ እኔ ላይ እንደዚህ መሆናችሁ ልክ ነው ብዬ አላስብም። ምክንያቱም እኔ ማድረግ ያለብኝ እና ያደረኩት በቃ መቻል ስላቃተኝ ነው። ሁሉም ነገር ከልክ በላይ ስለሆነብኝ ነው ሁሉንም ነገር ፊት ለፊት አውጥቼ መናገር የፈለኩት። እና ለምን ታለቅሻለሽ? አሁን እኮ አንቺን ስሜታዊ እኔ የፈለኩት እኮ ተረጋግተሽ እንድታወሪኝ ነገሮችን እንዴት መቋጨት እንዳለብን እንድንወያይ ነው እንጂ አንቺን ለማስለቀስ ወይ አንቺ ላይ ለመፍረድ ኦር አንቺ ነሽ ጥፋተኛ አንቺ ነሽ ምክንያቷ እንደዚህ ሀይሚ ለመሆኑ አልልሽ አይደለም የመጣው። ነገር ግን ነገሮችን እንዴት አድርገን ነው መቋጨት ያለብን? ቢኮዝ አሮን ነው ሜቢ ልጁ የአንቺና የብሩክ ቢሆን ለራሱ ፋይናንሻሊ ምናምን ነው አይደል ሰፖርት ሊያደርግ የሚችለው ይሄ ልጅ በዛ ልክ ብቻ አይደለም እንዲሁ የሚፈልገው። ምክንያቱም ይሄ ልጅ ላይፋችሁ እንደገና እንዲመለስ ትፈልጋለች። አባትም ፍቅር አግኝቶ ማደግ አለበት ብዬ አምናለሁ። አንተ ለምሳሌ የሆነች ፍቅረኛ ያለችህ እንደዚህ አይነት ነገር ተፈጠረ፣ በመሀላችሁ የሆነ ችግር ተፈጥሮ ተራርቃችኋል ልበል። ለልጅ ስትል ማድረግ ያለብህን ነገር ታደርጋለህ አታደርግ? እሺ ግን አሁን እኮ እዛ ደረጃ ላይ አልደረስንም። አንደኛ ልጁ የእሱ ነው አይደለም አላምን ወይም ደግሞ አላወቀንም አይደለ? አንቺና እሱ ፈጣሪ ናቸው የምታውቁት። ከዚህ በፊት እንዳልኩት እንደዛ ቢሆን ለራሱ ያንን ነገር የምንቀርፍበትን መንገድ መወያየት ነው እንጂ ያለብን አንዴ ጥፋት ኖረዋል ተብሎ ሌላ ጥፋት መደገም አለበት። የሀይሚ ልብ መሰበር አለበት። ሀይሚ መጎዳት አለባት ድጋሚ። እኔ ያ እንዲሆን እኮ አልፈልግም ነገርኩህ እኮ ያ እንዲሆን አልፈለግኩም ነበር። እንደዛ እንዳይሆን እንዴት አድርገን እንቋጭ ነገሩን እኮ ነው ያልኩሻለሁ። የተቀመጥኩት ያ ነገር እንዳይፈጠር ነው እኮ አልኩ። ሁሉንም ነገር ችዬ እስከዛሬ ድረስ ሁሉንም ነገር በውስጤ ይዤ ችዬ የተቀመጥኩት ለዚህ ነበረ። ምክንያቱም እኔም ሴት ልጅ ነው ነገርኩህ። የማንም ሴት ልጅ ህይወት ሲጎዳ ማየት አልፈልግም። እኔም የሀይሚ ህይወት እንዲበጠበጥ ወይ እንዲረበሽ ምናምን ፈልጌ አይደለም እንደዚህ ያደረኩት፣ ግን እውነታውን ሁሉም ሰው እንዲያውቀው ፈለግኩ። ምክንያቱም አልቻልኩም። ይህን ሁሉ ጊዜ ችዬ ተቀምጫለሁ፣ ግን ከዚህ በላይ ደግሞ አቃተኝ፣ ከበደኝ። ለዛም ነው ሁሉም ነገር ፊት እንዲወጣ የፈለግኩት። እሺ እኮ እንደዛም ቢሆን አሁን ላይክ ሀይሚ እና ብሩክ ያላቸውን ግንኙነት በማይሸረሽር ሁኔታ እንዴት አድርገን ነው ያንቺን እንትን ማድረግ ያለብን፣ ያንቺን ጉዳይ ማስኬድ ያለብን? ያን ነገር ላይ ነው እንድንወያይ የፈለግኩት እኔ። ለምሳሌ ልጅ ቢኖር ለራሱ ፋይናንሻል ያለው ነው። እኔም እንደ ጓደኛ የሆነ ነገር ሰፖርት ማድረግ አለብኝ። አዊልዱ ቢኮዝ ሴት ነሽ፣ ይገባኛል። ምን አይነት ፔንፉል ጊዜ ልታሳልፊ እንደምትችይ ይገባኛል፣ እረዳለሁኝ። እንደዛም ቢሆን ግን ደግሞ አንድ ሌላ ህይወት ተበላሽተዋል ተብሎ ድጋሚ ሌላ ህይወት መበላሸት አለበት ብዬ አላምንም። ቢያንስ ሌላውን ታይ ቢያንስ ሀይሚ ከሆስፒታል እስከምትወጣ ሰዓት ድረስ ነገሮች እስኪረጋጉ ድረስ ወደ ህይወታቸው መተሽ ሌላ ረብሻ ባይፈጠር ይህንን ልታደርጊልኝ ትችላለሽ? ወደ ህይወታቸው ሳይሆን እኔ ነገርኩህ እኮ አሁንም ቢሆን ሀይሚ ጉዳይ ያሳስበኛል። እኔ አሁንም እሱ እንደዛ ሆኖ ተናግሮኝ ምናምን ነገር በቃ አመነጫጭቁ። ምክንያቱም እኔ እንደዛ ሲያመነጫጭቀኝ በጣም ነው የተሰማኝ። ምንም ቢሆን የሰው ልጅ ነኝ፣ ይሰማኛል። ሀይሚ እዛ ጋር ተጎድታ እኔ ስለ እኔና ስለ እሱ ወይ እንደዚህ አድርግልኝ እኔ እየተጎዳው ነው ምናምን ልለው አይደለም የሄድኩት አይደል? በቃ የእሷ ነገር የእሷ ሁኔታ በሰዓቱ አስጨንቆን ስለነበር ነው ሁላችንም ተከትያችሁ የሄድኩትኝ። ግን እዛ ጋር እሱ እኔ ላይ ያደረገው ነገር ልክ አይደለም። በዛ ላይ ከኔ እንደዛ ምንጫጭቆ እንደዛ አድርጎ ማባረሩ ልክ አልነበረም። አሁንም ቢሆን እሱን ፈርቼ ነው የቀረሁት እንጂ ልጅን ራሱ ባያት በጣም ደስ ይለኝ ነበር። ያ ደግሞ ሌላ ረብሻ፣ ሌላ ወከባ ነው የሚፈጥረው። ያ ደግሞ ሌላ መዘዝ ነው ይዞ የሚመጣው። ለምሳሌ እሷ እንበልና ቢሻላትና ሆስፒታል አንቺ የምታገኘሽ እንዴት ነው? በሷ ቦታ ሆነሽ እሰቢው ምንድነው ሊሰማት የሚችለው? አላቅም። ምናልባት ደህና ጥሩ ስሜት ይሰማት፣ መጥፎ ስሜት ይሰማት አላቅም። ግን እርግጠኛ ነኝ ሴት ልጅ ናት፣ ትረዳኛለች ብዬ አስባለሁ። ምክንያቱም ይሄ ነገር ከተፈጠረ ቀን ጀምሮም ለመረዳት እየሞከረች ነበር። አስተዋይ ልጅ ናት አውቃለሁ፣ እና ትረዳኛለች ብዬ አስባለሁ። በእኔ ቦታ ብትሆን እሷም የምታደርገው ነገር የትኛውም ሴት በእኔ ቦታ ብትሆን ታደርጓለች። ይሄንን ነገር አሁን እኮ እያልኩሽ ያለሁት ቢያንስ ላይክ ነገሮች አሁን ወደፊት እንዴት ማስኬድ አለብን፣ እንዴት ነው የሚቋጨው ነገሩ ምናምን የሚለውን እኮ በጊዜ ሂደት እኮ መፍትሄ እንትን እንላለን። ነገር ግን አሁን ላይ ቢያንስ ሀይሚ እስከምታገግም ድረስ እንኳን ላይክ መተሽ እንትን ባቲ ደስ ይለኛል።
ሶሪ ይሄንን ያልኩሽ ስላለውኝ በጣም ይቀርታ። ቢኮዝ አንቺም የራስሽ እንትን ሊኖርሽ ይችላል። እያንዳንዱ ሰው የራሱ አመለካከት አለው፣ የራሱ ቁስል አለው፣ የራሱ አስተሳሰብ አለው። እንደዛ ቢሆን ግን ፕሊዝ ሀይሚ ቢያንስ እስከምታገግም ድረስ ከዛ በኋላ ተወያይታችሁ እንዴት ማስኬድ አለባችሁ፣ እንዴት ነገሮች መቋጨት ያለባቸው የሚለውን ራሳችሁ እንትን ትላላችሁ። በእናንተ ቤት ውስጥ ገብቼ እኔ እንደዚህ ነው ይሄ እኔ ልክ ነኝ ምናምን ማለት አልፈልግም። ነገር ግን አንቲል ዛት ግን ከውዝኔ አሁን ሀይሚን ብሩክ ጓደኞቼ ናቸው ከዚህ በፊት ብዬሻለሁ። ያ ነገር ብቻ አድርጊ ነኝ ፕሊዝ። ችግር የለውም። እኔ እኮ ነገርኩህ። እኔ እሷ ደህና መሆኗን ብቻ ነው የምፈልገው። ከዛ ሁሉም ነገር ከዛ በኋላ መደረግ ያለበት ነገር ይደርሳል። ግን አሁንም ቢሆን እንድታውቁ የምፈልገው የልጁ አባት እሱ ነው። ማድረግ ያለበትን በሙሉ ማድረግ ያለበት ነገር በሙሉ የልጁ አባት ከሆነ እኮ ላይክ ምንም ማድረግ የለበትም እያልኩ አይደለም። የልጁ አባት ከሆነ እንደ አባትነት የሚመለከተውን ነገር ሊያደርግ ይገባል። ምን አለሁኝ እኮ ማንኛውም ሰው ለልጁ መቆም አለበት። ያንን ነገር የምታውቁት ግን እናንተ ናችሁ አይደል? እኔ እንደዚህ ነው አላለም። ኤኒዌይ ሶሪ የረባይኩሽ። በቃ እኔ ከዚህ በላይ ለረብሻት አልፈልግም። ቪዲዮውን አቋርጠው በቃ